ሻሎም እንዴት ናችሁ? ቅዱሳን ሁሉ መልካም እግዚአብሔር ይመስገን። ዛሬም እንደተለመደው የእግዚአብሔርን ቃል እንማራለን። እግዚአብሔር አዲስን ነገር ያደርጋል። ዛሬ ደግሞ የምንማረው መጽሐፈ ሩት ምዕራፍ 2 ቁጥር 8 ላይ ያለው ቦዔዝም ሩትን ልጄ ሆይ ትሰሚያለሽን? ቃርሚያን ለመቃረም ወደ ሌላ እርሻ አትሂጂ፣ ከዚህም አትላወሺ፣ ነገር ግን ገረዶቼን ተጠጊ አላት። ክብር ለእግዚአብሔር ይሁን። መናገር የምፈልገው ርዕስ ክብር ለእግዚአብሔር ይሁን። ወደ ራስህ ቃርሚያ ግባ፣ ወደ ራስህ ህይወት ግባ በሚለው ክብር ለእግዚአብሔር ይሁን። የሌላውን መቃረም ይብቃህ የሚለው ክብር ለእግዚአብሔር ይሁን። ይህንን ለማድረግ እዚህ ክፍል ላይ እንደምናየው እግዚአብሔር ቃል ሲናገር ቦዔዝም ሩትን ልጄ ሆይ ትሰሚያለሽን አላት። ዛሬ እኛ ክርስቶስን እንሰማለን? ዛሬ እኛ እግዚአብሔርን እንሰማለን? መንፈስ ቅዱስን እንሰማለን? ውስጣችን የሚለን ልባችን የሚለን ነው ወይስ እግዚአብሔር የሚለን ነው? ጌታ ኢየሱስ የሚለን ቃሉ የሚለን ነው እያደረግን ያለ ነው? ወይስ ማህበረሰቡ ወይስ ሁኔታው የሆነ የምናየው ደመናው ንፋሱ ነው? ወይስ ትክክለኛ የእግዚአብሔርን ቃል ትክክለኛ መንፈስ ቅዱስን ትክክለኛ የእግዚአብሔርን ፕሬዘንስ እንሰማለን? ዛሬ እግዚአብሔርን መስማት ይሁንልን። ሁለተኛም ደግሞ ትሰሚያለሽ ካለት በኋላ ቃርሚያን ለመቃረም ወደ ሌላ እርሻ አትሂጂ አላት። ክብር ለእግዚአብሔር ይሁን። በቃ አንዳንድ ነገር እግዚአብሔር አትሂዱ፣ ወደዛ አትግቡ እያለን የምንሄድባቸው መንገዶች አሉ። እዛ ቦታ ተው፣ መንፈስ ቅዱስ ታይ፣ እዛ አትሂጂ፣ እዛ አትግባ፣ እዛ አትሂድ እያለን ግን አልፈን የምንሄድበት ነገር አለ። ዛሬ እግዚአብሔርን መስማት፣ እግዚአብሔርን መታዘዝ፣ እግዚአብሔር ከኛ ጋር ያለው እግዚአብሔር ማክበር ይሁንልን፣ እሺ ማለት ይሁንልን፣ መታዘዝ ይሁንልን። ሃሌሉያ። እግዚአብሔርን ታዞ የከሰረ የለም። እግዚአብሔርን ታዞ ሕጉን ስርዓቱን እየተላለፍን እግዚአብሔርን ሳናከብር የእግዚአብሔርን ቃል ሳንታዘዝ እግዚአብሔርን አውቃለሁ አመልካለሁ ብለን ምንም ዋጋ የለም። ክብር ለእግዚአብሔር ነው። በመቀጠልም ይላል ቃርሚያውን ለመቃረም ወደ ሌላ አትሂጂ፣ እሺ ከዛስ ደግሞ አትላወሽ ያላት። ክብር ለእግዚአብሔር ነው። የእግዚአብሔር ቃል ሲናገር በሁለት ሀሳብ የሚያነክስ ሰው ወደዚህም ወደዛም የሚል ሰው ይላል። ክብር ለእግዚአብሔር ነው። በቃ አንድ ጌታ ኢየሱስ ክርስቶስን ተከትለናል፣ አንድ እግዚአብሔርን ብለናል። ወደ ኋላ እንድንል የሆነ ነገር ፈታ፣ የሆነ ነገር ደግሞ ዘና፣ የሆነ ነገር ደግሞ ነፍሳችን ኃጢአትን በቃ ምንም ችግር የለም ችስ ምናምን አይቻልም። በቃ ከእግዚአብሔር ጋር መንገድ ከጀመርን ሃሌሉያ ቀጥታ ወደፊት እንድንሄድ ነው። ወደ ኋላ ዓለምን እንድናይ ያልተፈቀደልን፣ ወደ ኋላ ሰይጣን እንድናይ ያልተፈቀደልን፣ ወደ ኋላ ሌላውን ታሪክ የትላንትናው የጥንቱን ነገር ማሰብ አልተፈቀደልን። እግዚአብሔር የሰራን የፈጠረን ሃሌሉያ እሱን እንድንመስል እሱን እንድናከብር ነው። ክብር ለእግዚአብሔር። ነፍሳችን እርፍ ሳትል በቃ ውስጣችን እርፍ ሳይ በቃ የሆነ ሁኔታውን ንፋሱን ደመናውን እያየን ምንዋክብበት ዘመን በኢየሱስም ያብቃ። ሃሌሉያ። ወደ ስራ ደግሞ ወደ ቢዝነስ ደግሞ ሳመጣው አንድ ነገር እግዚአብሔር ተናግሮ እጀምራለሁ አደርጋለሁ ብለን ተነስተን የጀመርነውን ትተን ሌላ ያሰብነውን ትተን ሌላ የሆነ ሁኔታን አይተን የሆነ ነገር አይተን ምናቋርጥ የሆነ ነገር እግዚአብሔር ያደርጋል ያሳካል ብለን ግን ተስፋ ቆርጠን የምንተው ስንቶቻችን ነን? ዛሬ እግዚአብሔር በኢየሱስ ክርስቶስም ጣልቃ ይግባል። መንፈስ ቅዱስ ደግሞ በኢየሱስም ያበርታል። ከዛም እንደዚህ አላል አትላወሺ። ክብር ለእግዚአብሔር ይሁን። ነገር ግን ይላል። ግን የሚለው ቃል ሁል ጊዜ የሆነ ነገር ያመጣል፣ የሆነ ነገር ያደርጋል፣ የሆነ ነገር ይሰራል። ሃሌሉያ። ግን የሚለው ነገር ይቀይራል። ሃሌሉያ። ግን የሚል ነገር ዛሬ በኢየሱስ ስም በቃ ደካማ ነህ፣ ግን በቃ የሆነ ችግረኛ ነህ፣ ግን በቃ ሰው የለህም፣ ግን ከተባለ የሆነ ነገር ይሆናል። ሃሌሉያ። የሆነ ፍንጭ ነው፣ ማዳሳ ዳይሬክሽን ነው። ሃሌሉያ። አቅጣጫን በዚህ ጋር አንድ ሰው መንገድ ጠፍቶበት የሆነ አቅጣጫ የቱ ጋር ነው ከተባለ ነገር ግን ከተባለ በዚህ ሳይሆን በቃ ትክክለኛ ፐርፐዙን የሚያሳይ ምልክት ነው። ክብር ለእግዚአብሔር። ፍንጭ ነው፣ ማስረጃ ነው። በቃ ሲያሳያል አካሄዱ። በቃ ቢዝነስ ለመስራት አካሄድ አለው፣ ፎርሙላ አለው፣ ስርዓት አለው። በቃ ዝም ብለህ እንደፈለግ ብትሄድ ትከስራለህ። ዝም ብለህ እንደፈለግ ትወድቃለህ። እግዚአብሔር የተናገረው እግዚአብሔር ያለው ትንቢቱ እንዲፈጸም በመስመሩ ካልሆነ እንደፈለግ አይሆንም። እንደፈለግ ትጥሳለህ፣ ትጠረምሳለህ፣ አይሆንም። ክብር ለእግዚአብሔር ነው። እግዚአብሔር በተናገረው እግዚአብሔር ባወራው መንገድ በመስመሩ በቃሉ በሕጉ በስርዓቱ በመገዛት በመፍራት በመንቀጥቀጥ እግዚአብሔርን በማክበር ነው እንጂ የሚሆነው እንደፈለግ ሆነን እግዚአብሔር ልናታልለው አንችልም፣ ልናጭበረብረው አንችልም። ዛሬ ከእግዚአብሔር ጋር መስማማት ይሆንልን። በቤቱ በስፍራው በዛ ባለበት ጠብቀኝ ባለበት መጠበቅ ይሆንልን። ክብር ለእግዚአብሔር። ሩትን የሚገርመው ነገር ስንመለከታል የሆነ ነገር ግን ብላ አይደለም የመጣችሁ፣ የሆነ ነገር ተስፋ አድርጋ አይደለም የመጣችሁ። የሰራዊት አምላክ እግዚአብሔር ምን ብላ ነው የመጣችሁ? አምላክሽ አምላኬ ሕዝብሽ ሕዝቤ ብላ። ሃሌሉያ። ኦርፋስ ምንም ስለሌለ ሌላ ነገር ይሻለኛል፣ ሌላ አቅጣጫ ይሻለኛል፣ ሌላውን ይሻለኛል ብላ ስትታጠፍ እናያለን። ባይዘዌ ወዳጅ በሁሉ ጊዜ የሚቆይ ክርስቶስ ብቻ ነው፣ ኢየሱስ ብቻ ነው። ሃሌሉያ። ክብር ለእግዚአብሔር ይሁን። ኢየሱስ ያድናል። ነገር ግን
ገረዶቼን ተጠቂ ያላት። ክብር ለእግዚአብሔር። ተጠጊ በቃ ዛሬ መጠጋት ይሆንልን። በቃ የሆነ አለቆች አሉ፣ የሆኑ ባለስልጣኖች አሉ፣ አሉ በቃ የሚችሉ የሚያውቁ በቃ እሺ ማለት ከነሱ ስር መሆን በቃ ረዳት መሆን በቃ አጋዥ መሆን በቃ መማር፣ መታዘዝ፣ መስራት፣ መገዛት፣ ዝቅ ማለት በቃ አንዳንድ ሰው ከፍታ ይፈልጋል፣ ዝቅ ማለት አይፈልግም። በቃ ተጠጋ፣ ተገዛ፣ ታዘዝ፣ ስራ በቃ እሺ በል በቃ ጠይቅ፣ አንብብ በቃ ምንድነው ሚስጥሩ? ሀብታም መሆን ትፈልጋለህ፣ መባረክ ትፈልጋለህ። መስመሩ፣ ስርዓቱ፣ ህጉ ግን አንከተልም ወይም አንከተል እንደፈለግን ሆነን ምንባረክ የለም። መንግስተ ሰማይ መግባት ትፈልጋለህ። መንግስተ ሰማይ ለመግባት እግዚአብሔር ቃል የተናገረው ቃል አለ። በቃ በቃሉ መሰረት በእግዚአብሔር ቃል መሰረት መኖር ግድና ግድ ነው። ክብር ለእግዚአብሔር። ያለ ቃሉ ምንም ማድረግ አንችልም። ያለ መንፈሱ ምንም ማድረግ አንችልም። ክብር ለእግዚአብሔር። እግዚአብሔር እንዳለው ደግሞ ሃሌሉያ ሰው ዓለምን ሁሉ ቢያጠፋ ነፍሱን ሁሉ ደግሞ ቢያጎድል ምን ይጠቅመዋል ይላል። ዓለምን ያተረፋችሁ በተለያየ ነገር በሀብት፣ በስራ፣ በቢዝነስ፣ በትዳር የተሳካላችሁ በዚህ ደግሞ እንዳትመኩ። እግዚአብሔር ቃል ሲናገር ጌታ ኢየሱስ ክርስቶስን ካላገኘ ዛሬ መንግስተ ሰማይ መግባት አንችልም። በክርስቶስ ኢየሱስ ካመንን ዛሬ የመንግስተ ሰማይ መራሽ መሆን እንችላለን፣ ወራሾች መሆን እንችላለን። በክርስቶስ ኢየሱስ ካመንን የእግዚአብሔር ልጆች መሆን እንችላለን። የእግዚአብሔር ልጅ የምንሆነው ምንድነው? በልጁ በክርስቶስ ኢየሱስ ስናምን ነው። ኢየሱስ ወደ ማን እንጠጋ የምትሉኝ? ወደ መንፈስ ቅዱስ እንጠጋ፣ ወደ ጌታ ኢየሱስ ክርስቶስ እንጠጋ፣ ወደ እግዚአብሔር እንጠጋ፣ ወደ ቃሉ እንጠጋ፣ ወደ ህልውና ወደ ፕሬዘንስ እንጠጋ። እሱ ጋር ጠጋ ስትል በረከታል ማሃዳ ሳካቱ ቃሉ ጋር ጠጋ ስትል ስትንበረከክ እግሩ ድፍት ስትል ሃሌሉያ አባ አባ ስትለው ሃሌሉያ አባ አባ ብለን የምንጠራበት የልጅነት መንፈስ ተሰጥቷል። አባ ብለን ሃሌሉያ ኢየሱስ ክርስቶስ ጌታ ነው። እግዚአብሔር አባታችን ነው። ሃሌሉያ ባለ ግርማ የሆነ አባት አለን። ባለ ግርማ ባለ ስልጣን የሆነ አባት አለን። ሃሌሉያ እናንተ ክፉዎች ሳላችሁ ለልጆቻችሁ ሃሌሉያ ዳቦ ቢላችሁ ድንቅ ትሰጣላችሁ ብሏል። ክብር ለእግዚአብሔር። እንዲህ እንኳን ሰዎች እኛን እንዲህ ካደረግን የሰማይ አባታችሁ እንዴት አብልጦ ማሃዳሳካ ፑራዳላ ባሽላ አናዛከ መንፈሳችሁ እንዲነቃቃ እፈልጋለሁ። ዛሬ ወደ እግዚአብሔር ቃል መጠጋት፣ ወደ ክርስቶስ መጠጋት፣ በቃ ወደ እግዚአብሔር ቤት መጠጋት፣ በቃ መሮጥ ወደ ጌታ ቤት በቃ ፈጽሞ የተከተለን የሱ ይድናል። ፈጽሞ እነ ዴማስ ዓለምን ተከትለው ወደ ኋላ ሲሄዱ እንመለከታለን። በቃ የሆነ ነገር ላይ ስታክ ሲያደርጉ እንመለከታለን። እነ ይሁዳ ደግሞ ጴጥሮስ ደግሞ አልክድም አለው። በቃ አልክድም ካንተ አልለይም ማለት። ከዛም በኋላ መጣ ቀን፣ ክፉ ቀን መጣና ኢየሱስ እንደተናገረው እንደ ትንቢቱ ዶሮ ሳይጮህ 3 ጊዜ ትክደኛለህ አለው። ይሄው ካደው። ከዛ መልሶ ጌታ ኢየሱስ ክርስቶስ ሲይዘው ሲያገኘው አደራ ሲሰጠው ቃል ሲሰጠው ከእንደገና እግዚአብሔር እንደገና ትወደኛለህ ብሎ ሲያነሳው እንመለከታለን። ክብር ለእግዚአብሔር። በቃ ዛሬ ተስፋ ቆርጣችሁ የሚወደኝ የለም፣ እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ፣ እኔ ሞት ነው የሚገባኝ፣ እኔ በህይወት መኖር የለብኝም፣ እኔ የሚፈልገኝ የለም የምትሉ ሰዎች ኢየሱስ ይወዳል፣ ኢየሱስ ይወድሻል። ሃሌሉያ። በቃ ነገር ግራ አልገባባችሁ፣ ነገር ጨለማ አልሆነባችሁ፣ የምታዩት ነገር ትክክል አልመሰላችሁ፣ አቅጣጫው ሁሉ ነገር ግራ ለተጋባችሁ ዛሬ ወደ እግዚአብሔር ቤት ተመለሱ። ዛሬ ወደ ጌታ ነው። ሃሌሉያ። በምድር 100 እጥፍ በሰማይ የዘላለም ህይወት ሃሌሉያ ይሰጠናል። ሃሌሉያ። ለምድር ብቻ ደግሞ ክርስቶስን ተስፋ ካደረግ እጅግ ምስኪኖች ነው ይላል። ለምድር ብቻ አይደለም ሃሌሉያ፣ ለሰማዩ ሃሌሉያ፣ ለነገው ሃሌሉያ። ኢየሱስ ጌታና ጌታ ነው። እንጸልያለን። በዚህ አጋጣሚ ጌታ ኢየሱስ ክርስቶስን እንደ ግል አዳኜ አድርጌ መቀበል እፈልጋለሁ። ይሄንን ጌታ የህይወቴ የኑሮ የስራዬ በቃ ጌታ ማድረግ እፈልጋለሁ። ከዚህ በኋላ ለሱ ስልጣን፣ ኃላፊነትን፣ መብቴን ሰጠዋለሁ የምትሉ ከኔ ጋር እጃችሁን ታነሱና ጌታ ኢየሱስን ትቀበላላችሁ። ጌታ ኢየሱስ ክርስቶስ ሆይ ዛሬ አንተ እንደ ግል አዳኝ አድርጌ እቀበላለሁ። ሰይጣንን፣ ዓለምን፣ ጨለማን፣ ክፉ ስራ፣ ኃጢአትን በኢየሱስ ስም ክጃለሁ። ልጅ ስላደረግኝ ስለተቀበልከኝ አመሰግናለሁ። ስሜን በአብ በሰማይ መዝገብ ጻፍልኝ። በአብ በወልድ በመንፈስ ቅዱስ እንኳን ደስ አላችሁ። ዛሬ ወደ ጌታ የመጣችሁ፣ ወደ እግዚአብሔር ማሳ የመጣችሁ፣ ወደ እግዚአብሔር ቤት የመጣችሁ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ የተቀበላችሁ እንኳን ደስ አላችሁ። ሃሌሉያ። ብርቱ የሆነው ኢየሱስ ብርቱ ያደርጋችኋል። ጀግና የሆነው ጀግና ያደርጋችኋል። ሞትን አሸንፉ። ሞትን የውላ የገደለ ሞትን ጸጥ ያደረገ ሞትን ኢየሱስ ክርስቶስ ያሸነፈ ጌታ ያንተን ችግር ያሸንፋል፣ ያንቺን ችግር ያሸንፋል። ሃሌሉያ። እንደ እግዚአብሔር ያለ ማንም የለም። ኢየሱስ ክርስቶስ ወዶ ነው የሞተው፣ ፈቅዶ ነው የሞተው፣ ተገሎ አይደለም። ኢየሱስ ክርስቶስ ለኔና ለአንተ ለአንቺ ኃጢአት ነው የሞተው። ስለዚህ ሌላ ሁሉ ኢየሱስ ክርስቶስ
ከሱ በታች ነው። ኢየሱስ ብቻ ጌታ ነው። ወዳችኋለሁ። ዛሬ በሀገራችን ላይ በምድራችን ላይ አዲስ ነገር ይሁን፣ የምስራች ይሁን፣ አዲስ በረከት ይሁን፣ አዲስ ዝናብ ይሁን፣ አዲስ ሰላም ይሁን፣ አዲስ ጸጋ ይሁን። ተባረ